ሰላም እንዴት ናችሁ? ይሄ መንገድ ከጋርመንት አካባቢ ያለ መንገድ ነው። የሃጫሉ ሁንዴሳ መታሰቢያ መንገድ ነውና በጣም አሪፍ መንገድ ነው። ሰፊ ነው፣ አላለቀም፣ እየተሰራ ነውና ምን መሰለ ያስተዋልኩት አሁን በዚህ መንገድ ሲሄድ እሱ በኖረበት በትንሽ በ34 አመት አሁን አይ ቲንክ ከሁለት ቀን በኋላ ነው መሰለኝ ከሞተ 5 አመት የሚሆነውና ይኸው እሱን የሚያስታውስ ነገር እየተሰራ ነውና ምን መሰለ እኔ አሁን ትዝ ያለኝ ነገር በምንኖርበት ጊዜ ከሞተን በኋላ ቢያንስ በሱ ምን ታወስበትን ነገር አርገን ማለፍ አለብን። እዚህ ዓለም ላይ ስንኖር እሱ ነው ትዝ ብሎኝ ነው የሆነ ነገር ቢያንስ አርገን መሄድ አለብን። እዚህ የምንኖርበት አረገ ጥሩ ነገር አሁን ይሄን በመስራቱ እሱ ያ ሁላ በማረጉ ይሄው ለሱ አሁን እየተሰራ ነው። ፓርክ አለ አሁን ሀርማያ ዩኒቨርሲቲ ግቢ ውስጥ በሃጫሉ ሁንዴሳ የተሰየመ ይሄው መንገድ እየተሰራ ነው። በጣም ረጅም መንገድ ነው። ከጀሞ 3 ጀምሮ ወደ በኃይላ ጋርመንት እስከ አፍሪካ ሲዲሲ ነው አይ ቲንክ ያለውና ወደዛ በኩል አላውቅም። ግን ምን መሰለ ያስተዋልኩት በምንኖርበት ትንሽ አመት ውስጥ ቢያንስ ሚኒንግፉል የሆነ ነገር አርገን ማለፍ እንዳለበት ነው። ዝናብ እየዘነበ ስለሆነ ላቋርጥ ገደዳለሁ። ማታ በፓርት 2 ቪዲዮ እንገናኛለን። ታንክስ